ይስጥልን በዓለም ላይ የምትገኙ ውድ የትግላችን ደጋፊዎች እንግዲህ መራሹ የብልጽግና ሰራዊት ፕሮፓጋንዳዎችን በማዘጋጀት በህዝባችን ላይ የውሸት ክህደት ሲፈጽም እንዲሁም ንጹሃን በመጨፍጨፍ ያው የተለመደ ልማዱ ነውና አሁንም ሰኔ 19 በደጋ ዳሞት ወረዳ እንደተለመደው ንጹሃንን ለመጨፍጨፍ ባደረገው ጉዞ ክንደ ለበልባሎቹ የሰራዊታችን አባላት አይቀጡ ቅጣት ቀጠው እነ ኮሎኔል አበራን ጨምሮ ወደ 8 የሚደርሱ የጦር መኮንኖችን ደምስሰው አስከሬን እንኳን መሸከፍ ሳይችል እየተዘረከረከ ወደ መጣበት ተመልሷል። አሁን ደግሞ አስፋልት ላይ ውስኪውንና የተለያዩ መጠጦችን በመያዝ ወደ 116 ፋኖችን ደምስሻለሁ እያለ ፕሮፓጋንዳውን ሲነዛ ይታያል ማለት ነው። በመሪነት ደረጃ ያሉ ደምስስኳቸው ካላቸው መካከል አንደኛ ሻለቃ አወቀ ከፊት ለፊታችን አለ። እንዲሁም ሻለቃ ገበያውም በመካከላችን ይገኛል ማለት ነው። እንዲሁም ሻለቃ መንግስቱም ከመካከላችን ይገኛል። ከሻለቃ አወቀ ልጀምርና ሻለቃ አወቀ እስኪ ስለነበረው አውደ ውጊያና እንዲሁ አጠቃላይ አጠር አድርገው ለህዝባችን አጠር አድርገው ይግለጹል። መልካም እንደተባለው መራሹ እና ፋሽስቱ መንግስት ከሰኔ 11 ባደረገው የወረራ ሙከራ መከላከል አድርገን ብንመልሰው ከሰኔ 11 እስከ ሰኔ 18 ድረስ ስንከላከል ቆይተን ከሰኔ 19 ላይ ያው በማጥቃት በመግባት እንደተጠቀሰው ከ8 የጦር መኮንኖች ብሎም ኮሎኔል አበራን ጨምሮ ከደመሰስን በኋላ ያው የውሸት ፕሮፓጋንዳውን እየነዛ ይገኛል። ያው እንግዲህ እኔ የሻለቃ አንድ ሻለቃ መሪ ሻለቃ አወቀ ይባላል። ያው ሞቷል ከተባለው አንደኛው ከ116 አባላት የተጠቀሱት አንዱ እኔ ነኝ። ያው እንግዲህ ውሸት መሆኑን ከዚህ መጥቀስ ይቻላል። በርካታ ተተኳሾችና በርካታ የቡድን መሳሪያዎች ተማርከዋል። ብሎም የነፍስ ወከፍ መሳሪያዎችን ገቢ አድርገናል። ሞርተር፣ ዲሽካ፣ ብሬንና ስናይፈሮች ገቢ አድርገናል። ከመቶ ምናምን በላይ ነፍስ ወከፍ መሳሪያዎችንም ገቢ አድርገናል። ያው በህይወት አለው ስም ለመላው ፋኖ መግለጽ እወዳለሁ። እሺ እናመሰግናለን። እስኪ እንደው በዛው ጊዜ የሚገልጹልን እርስዎ ከሚመሩት ሻለቃ አባላት መካከል እንደው በአገዛዙ ጋር ከተዘረዘሩ አባላት ይኖራሉ ወይስ እንዴት ነው የሚለውን እስኪ አጠር አድርገው ለሚገልጹ። መልካም ደመሰስኳቸው ያለ ያው ሻለቃ አወቀ ከናጃቢዎቹ የሚል ነው። ልጆቹ በህይወት አሉ፣ ከጎኔም ናቸው። ይሄ ከምንም የራቀና ከእውነት የራቀ መሆኑን መናገር ወዳለሁ። በሁለተኛ ደረጃ ደግሞ ጠላት ደመሰስኳቸው ካላቸው አባሎች መካከል አርበኛ መንግስቱ በመካከላችን ይገኛሉ ማለት ነው። አርበኛ መንግስቱ እንግዲህ የ99ኛ ክፍለ ጦር ግዥ ክፍል ኃላፊ ናቸው። እርሳቸውም ያው በህይወት ተገኝተው አጠገባችን ሆነው መግለጫ ለመስጠት ተገኝተዋል ማለት ነው። እስቲ አርበኛ መንግስቱ እስኪ ስለነበረው ውጊያና አጠቃላይ እርስዎ ደግሞ ለህዝባችን የሚያስተላልፉት መልእክት ካለዎት እስኪ ወደ እርስዎ ደግሞ ልምጣ። እሺ አመሰግናለሁ። ያው መጀመሪያ ስሜን ላስተዋወቅ፣ ፋኖ መንግስቱ አመራ እባላለሁ። የአማራ ፋኖ ብሔራዊ ንቅናቄ የቴዎድሮስ ዕዝ 109ኛ ኮር የ99ኛ ክፍለ ጦር ግዢ ኃላፊ ነኝ። ያው እንደሚታወቀው ጠላት በአንድ ሳምንት ውስጥ አይደለም ትጥቁን ቀበቶውን አስፈታለሁ ብሎ ከገባ ያው 3ኛ ዓመቱን አስቆጥሯል። ያው በዋናነት ተደጋጋሚ በደጋ ዳሞት ወረዳ ብዙ መስዋዕትነት ከፍሏል ጠላት። ከ2015 ሰኔ 18 አካባቢ ጀምሮ በተለያዩ ቀጠናዎች ላይ ደጋ ዳሞት ለመግባት ሙከራ አድርጓል። በባረፋ ቀጠና፣ በታች አዲስ ዓለም ድንጋይ በር ሰነሞ ቀጠና ላይ አሞስ ገበያ የበርታ አሞስ ገበያ ቀጠና ላይ ብዙ ክፍለ ጦሮችን ተደምሰውበታል። አሁንም ተስፋ አልቆርጥ ያለው አገዛዙ በቀን 11 10ኛው ወር 2018 ከገንደት አቦ መነሻውን አድርጎ በጉድባ ሰቀላ ደጋ ዳሞትን አሁንም ተስፋ አልቆርጥ ብሎ ለመውረድ ቢመጣ በመከላከል መልሰነዋል። አሁንም በመቀጠል በታች በጠሊም ጉጥላ በኩል አሁንም ድጋሚ ወረራ ለማድረግ ቢመጣ እኛ ባደረግነው መከላከል ሳይሳካል ቀርቷል። አሁንም እንደገና ድጋሚ በቀን 19 10ኛው ወር 2018 ድጋሚ በየበርታ አሞስ ገበያ
ከባህር ዳር አዴት፣ ጎንጂ ኮለላ፣ ከቋሪት ከተወጣጡ ክፍለ ጦሮች አለኝ የሚለውን ጦር አሞጣጦ ይዘው መጥቶ የበርታሙስ ገበያ ላይ የደጋዳሞት ሻለቃ ነበልባሎቹ ፈጥነው በመመከት ከስራን አባጅሜ ሻለቃ ቃኝና መሐንዲስ በመተባበር ኮሎኔል አበራን ጨምሮ ከእንደ ግብረ አበሮቹ እስከ 8 መስመራዊ መኮንኖችን ደምስሰናል። ከዚያም ባልፎ የተገኙ ድሎች 1 ሞርተር፣ 2 ዲሽቃ፣ 8 ብሬን፣ 5 ስናይፐር፣ 234 ክላሽ፣ 7 የሬዲዮ መገናኛዎች፣ 11 የደረት ትጥቅ ያው እስከዚህ ተብሎ ያልተገለጸ ተተኳሽ በሙሉ ማርከነዋል። ድባቅ ተመቶ ተመልሷል። በዚህ ውጊያ የነበሩበት ከፍተኛ አመራሮች እነ ሻለቃ ዝናቡ ልንገረው፣ እነ መቶ አለቃ አበባ ሰሞን ከድርጅትና ከእዝ አመራሮች በበላይነት እየመሩት ከክፍለ ጦር ዘመቻ እነ ሻለቃ ባይነህ አሁን ከክፍለ ጦር ሻለቆች እነ ሻለቃ አወቀ ይታይህ፣ እነ ሻለቃ ኤርሚያስ ካሳ፣ እነ ሻለቃ ገቢያው ታደሰ በመቀናጀት ሰራዊታችን በጥቅሻ በመግባባት ጠላትን ድባቅ መጥቶ ወደ ነበረበት አስከሬኑ እንኳን ሳያነሳ እያንጠባጠበ ነው ሄደው። ያም አልፎ ምላሽ ለጄኔራል መሐመድ ተሰማ ምላሽ አጣው ደጋዳሞት ሻለቆች 116 ሰራዊቶችን ደምስሻለሁ እያለ የውሸት ፕሮፓጋንዳው ሲነዛ ነበር። ከዚያ መካከል አንዱ ተደምሰ የተባልኩት እኔ ነኝ። ሌሎቹም ጓዶችም ጠቅሷቸዋል። እና ጠላት አሁንም ተስፋ ያልቆረጠው አሜኮን ጨምሮ የብልጽግና ልሳኔ የሆነው ትናንትና ሲዘግበው አይተናል። በጣም በሚገርም ማለት ነው። እና ቢዋሽ 116 ጽንፈኛ ደምስሻለሁ ሲል እንደው በጣም ገረም። እንደው 5-6 እንኳን ትንሽ አላቆሰለብንም። ይህን ያህል ደምስሻለሁ ማለት በጣም ይገርማል። እና ጠላት በሚያወራው ወሬ ልክ ሳይሆን እኛ ከሰራዊታችን እስከ አመራራችን በጥቅሻ የምንግባባ ሰዎች ነን፣ ተዋጊዎች ነን። አሁንም ጀግና ማህበረሰብ አለን። ከጀግና ማህበረሰብ የተፈጠርነው ጀግና ወጣት አለን፣ ጀግና ጦር አለን። አይደለም ወረዳችን ማስከበር ይቅርና ዞንና ክልል የመቆጣጠር አቅም አለን። አቅማችን ወደፊት እናሳያለን። ጨርሻለሁ። አመሰግናለሁ። አሁንም በድጋሚ በሶስተኛ ደረጃ የ99ኛ ክፍለ ጦር ዘመቻ መምሪያ ኃላፊ ሻለቃ አባይነህ በመካከላችን ተገኝተው አጠቃላይ ከሰኔ 11 ጀምሮ እስከ ሰኔ 19 በተደረጉ ውጊያዎች በጠላት ላይ ስለደረሱ ኪሳራዎችና አጠቃላይ ስለነበረው አውደ ውጊያ ገለጻ ያደርጉልናል ማለት ነው። እንደምን ቆዩ ሻለቃ አባይነህ? እሺ፣ እግዚአብሔር ይመስገን። እንዴት ቆያችሁ? እሺ፣ አጠቃላይ እንግዲህ ስለነበሩ ውጊያዎችና በጠላት ላይ ስለደረሰው ኪሳራ እስኪ አጠር አድርገው ገለጻ ያድርጉ። መልካም። ምናልባት እንግዲህ ጠላት የፋሽቱ ዙፋን አስጠባቂ ኃይል ከሰኔ 11 ጀምሮ እስከ ሰኔ 19 ቀን ድረስ ደጋዳሞትን እንቆጣጠራለሁ በማለት ሲወጣ ሲወርድ የቆየ መሆኑ የታወቀ ነው። ነገር ግን ሰኔ 11 ላይ ባልተባነነበት ቦታ መጣለሁ ኃይል የለም ብሎ በሚገምተው ቦታ በጨበር አድርጎ ሰቀላን ለመቆጣጠር በመጣ ሰዓት አጋጣሚ ቀድመን መከላከል በመስራትና ካለበት መንገድም ጀምሮ ቡጥናን ወንዝ ተሻገረ ድረስ እታች ወንዙ ላይ ገነት ቋሪት ድንበር ላይ ወርደን አይቀጡ ቅጣት ተቀጦ ተመልሷል። ከዛ በመቀጠል ያኛው በዛ በኩል አልሳካለት ሲል በጠዲም ቡጥላ ደግሞ አሁንም በ15 ለዳግሚያ ጥፋትና ደጋዳሞት ገባለው በማለት ሁለተኛ ደግሞ አቅዶ ኃይሉን አደራጅቶ እንቅስቃሴ አድርጓል። እንቅስቃሴ ባደረገበት ሰዓት ነበልባሎቹ የደጋዳሞት ሻለቃ መሪዎች ቃኝና መሐንዲስ ይዘን ጠሊም ቡጥላ ላይ በመውረድ ከ3 በላይ የሆነ ጥቁር ክላሽ ቁጥር ስፍር የሌለው ተተኳሽ እንዲሁም ወታደራዊ ቁሳቁስና ሻንጣዎችን ማርከናቸዋል። ማርከን ወደ መጣበት በፍርጥጫ ወደ ገነት አቦ ተመልሶ ገብቷል።
ያም ሲሆን በመከላከል አሁንም ቆየንና ኃይሉን አደራጅቶ እንደገና እንቅስቃሴ ሲያደርግ ቆየ። በመጨመር በሐሙስ ገበያ ይበርት ላይ እንቅስቃሴ ያደረገና በሁለት ዙ ታጅቦ የተለያየ መሳሪያዎችን በመጠቀም እንቅስቃሴ አድርጓል። በዛን ሰዓት ግን ሁሉም ከሻለቃ መሪዎች ጋር በመናበብና እንደገና በጀነራል ዝናቡ መርህነት መሪያችንን አክብረን በነ መቶ አለቃ አበበ ሰው መሆን መሪነት እነሱ የሚሰጡንን ግዳጅ እየተወጣንና የሚነግሩንን እና የሚሰጡንን መርህ ተከትለን ግዳጃችንን ፈጽመናል። ግዳጃችን በምንፈጽም ሰዓት ያው ጠላት መጣ መከላከል ለያዘ ቀጥታ እኛ ኃይላችንን አደራጅተን ምናልባት እነ አርበኛ ኤርሚያስና እነ አርበኛ ጀታለ ጋር ትስስር በመፍጠርና በመነጋገር ሻለቃ መሪዎችን በማናበብ ጠላትን ሰኔ 19 ቀን ማጥቃት ወደ ጠላት አትመናል። ጠላትን በቆረጣና ፊት ለፊት በማጥቃት አፈርደቹን እያበላን ምርኮኛና ቁስለኛ አድርገን ከ7 ከ8 ያላነሱ መኮንኖችን አፈርደቻቸውን አብልተናቸዋል። ከዚያ በመቀጠል ግን መሳሪያ ተተኳሽና የቡድን መሳሪያዎችን ዲሽቃና ሞርተር ስናይፈርና ብሬን ቁጥር ስፍር የሌለው ክላሽ እና ቁጥር ስፍር የሌለው ተተኳሽ እንዲሁም 7 መገናኛ ሬዲዮኖችን በቁጥጥር ስር አውለናል። ውሸት የማያልቅበት አኑ ጁላ ጦር ሻለቃ መሪዎችን ረሽነናል፣ ገለናል እያለ እንግዲህ ተረሽነዋል የተባሉ ሻለቃ መሪዎች እነ ሻለቃ ወቅና እና አርበኛ መንግስቱ አመራ ከጎናችን እናገኛለን። አግንተን ሲናገሩም የነበረውን ሁኔታም ሲያስረዱ ቆይተዋል። ውሸቱ የማያልቅበት የአብይ ዙፋን አስጠባቂ ኃይል ያልሆነ ፕሮፓጋንዳ እየነዳ ይገኛል። ኪሳራና የመጨረሻ ሽንፈቱን ተጎናጽፎ ወደ መጣበት እንዲመለስ አድርገነዋል። ያው መጨረሻለሁ። አመሰግናለሁ። ለሰን ተገናኝተናል። እንግዲህ 99ኛ ክፍለ ጦር ቀኝና መሐንዲስ አዛዥ ሻለቃ ኤርሚያስም በመካከላችን ተገኝተው ሻለቃ ኤርሚያስ እስኪ አጠቃላይ ስለነበረው በተለይ በ19 በተደረገው አውደ ውጊያ ጠላት ስለደረሰበት ኪሳራና አጠቃላይ ደግሞ ስለ ጦራችን እንቅስቃሴ የሚሉን ነገር ካለ እስኪ አጠር አድርገው ይግለጹ። መልካም አመሰግናለሁ ድሉ ስለተሰጠኝ። እንግዲህ እንደሚታወቀው ጠላት በ11 10ኛ ወር 2018 ዓመተ ምህረት እስከ 19 10ኛ ወር 2018 ዓመተ ምህረት ጀምሮ ድረስ የማጥቃት ውጊያ እቅድ ነድፎ ደጋዳሞትን መውረርና ማሳደድ መውረስ አለብኝ ብሎ በተንቀሳቀሰበት ሰዓት በጀግናው የደጋዳሞት ማህበረሰብ እና እንዲሁም የአፋብን ቴዎድሮስ ዕዝ የ109ኛ ኮር የ99ኛ ክፍለ ጦር ደጋዳሞት ሻለቃ ትብብር በማድረግ ከአንዴም ሁለቴም የማጥቃት የካርታ መስመር እየቀየረ ቢንቀሳቀስም ሁላ ጠላት የሆነ ሰዓት በ11 ከአቅሙ በላይ ሆኖ ሁኔታዎችን የቀጠና ሩጫ አድርጎ መድረስ ባልቻልንበት ሁኔታ ተመልሶ የሮጠበት ሰዓት አለ። እንዲሁም በ15 አሁንም የማጥቃት መስመር ቀይሮ ደጋዳሞትን ለመውረር ሲንቀሳቀስ በጀግናው የደጋዳሞት ማህበረሰብና እንዲሁም ወረዳው ላይ ባለችቱ የደጋዳሞት ሻለቃ አባልና መሪ ቅንጅት በመፍጠር ከ3 ያላነሰ ጥቁር ክላሽና ከ8 ያላነሰ ካዘናዎች ከ8 ያላነሰ ቦምብ እንዲሁም በርካታ ተተኳሽ ማስቀረት ችለናል። ከዛም በመቀጠል እንግዲህ ከየኮር ምክትል አዛዥ ድጋፍ ሰጭና እንዲሁም የ76ኛ ክፍለ ጦር ዋና አዛዥ ኮሎኔል አበራ
ጭምር ከአራት ያላነሱ ከየክፍለ ጦሩ የተወጣጡ የጥላት ሬጅመንቶችን ቅንጅት አድርጎ ደጋዳሞትን መውረር አለብኝ ብሎ የማጥቃት እንቅስቃሴ ተንቀሳቅሶ እንግዲህ በጀግናው ከድርጅት አመራር በነ ሻለቃ ዝናቡ ድንገረውና እንዲሁም በነ መቶ አለቃ አበበ ሰው መሆን ውጊያውን በበላይነት እየመሩ እንዲሁም ደግሞ የአፋብን ቴዎድሮስ ዕዝ የ109ኛ ኮር የ99ኛ ክፍለ ጦር ዘመቻ መምሪያ በነ ሻለቃ አባይነህ እንዲሁም በ206ኛ ኮር 24ኛ ክፍለ ጦር ቃኝና ማንዲሻ ሻለቃ ስናን አባጅሜ በነ ሻለቃ ንብረት መሪነት ቅንጅት ፈጥረን ከጠዋቱ 2 ሰዓት ፈጣን የማጥቃት ውጊያ አድርገን ጥላት ካሰበው በላይ ኪሳራ አደርሳለሁ ብሎ አቅዶ ተንቀሳቅሶ በመሪዎቻችን ጥንካሬ ጥላትን አይቀጡ ቅጣት ቀጠን ወደ ቦታው እንዲመለስ አድርገናል። ይሄን ስናደርግ በጥላት ላይ እንግዲህ መላው የትግል ግዳፊዎቻችንና የአማራ ፋኖ ሰራዊታችን እንዲህ በሚዲያ ዝም ብሎ ፕሮፓጋንዳ እየነፋን የምንገልጸው ሳይሆን የተጨበጠና የተዳሰሰ ከ76ኛ ክፍለ ጦር ዋና አዛዥ ኮሎኔል አበራንና እንዲሁም ከ7 ያላነሱ መስመራዊ የሻለቃና የሻምበል መሪዎችን ማስቀረት ችለናል። በሰው ኃይል ደረጃ በርካታ ቆጥረን የማንጨርሰው መሰረታዊ ወታደር የጥላት በየተሰጠው ቀጠና ተንጠብጥቦ ብሬኑን ስናይፐሩን እና ድሽቃ ሞርተር ቆጥረን የማንጨርሰው በርካታ በማህበረሰባችን በጀግና የደጋዳሞት ማህበረሰብ ጥምር ጭምር ቆጥረን የማንጨርሰው ተተኳሾችን ማስቀረት ችለናል። ምናልባት ጥላት የውሸት ዝም ብሎ የማይጨበጥ የማይዳሰስ ከመቶ ምናምን ያላነሰ የፋኖ ሰራዊትን ደምስሰናል ብሎ ወሬውን ይቀደዳል። መሬት ላይ ያለው መላው የትግል ገዳፊዎቻችንና የአማራ ፋኖ ሰራዊታችን ተደመሰሱ ከሚባሉ ሰዎች በመሪ ደረጃ የሻለቃ 1 ሻለቃ መሪ አወቀ ከፊታችን አለ። የክፍለ ጦራችን ግዥ ኃላፊም አርበኛ መንግስቱ አመራ ከፊታችን ቆሞ ማብራሪያ ሲሰጥ ቆይቷል። አሁንም ይኸው በተባለው ልክ ሰራዊታችን አድርገናል የሚል ጥላት ከውሸት የመነጨ እንጂ ማብራሪያ ሲሰጡበት ቆይተዋል። ጓዶቻችን ካለው ነባራዊ ሁኔታ በጣም በጥላት ላይ ትልቅ ኪሳራ አድርሰናል። እውነት ለመናገር በነ ሻለቃ ገበያው በነ ሻለቃ ስላባት በየነ እንዲሁም በነ ሻለቃ አወቀ እንዲሁም ደግሞ ካጎራባች የመጡ የትግል አስተዋጽኦ ሲያደርጉልን የነበሩ የነ ስናን አባጅሜ ሻለቃን ይዞ ሲያስተባብር የነበረው እነጌች ንብረት በጣም ከልብ ማመስገን እፈልጋለሁ። በእነሱ ክንድና አቅም ነው ከላይ መሪዎቻችን ቢኖሩም በእነሱ ርብርብና በእነሱ ስራ አስፈጻሚነት ነው ይሄ ለውጥ የተገኘ። መላው የደጋዳሞት ህዝብና አርሶ አደርና እንዲሁም የትግል አጋሮቻችን ውጊያው ላይም ሲሳተፉ የነበሩ የኮርና የክፍለ ጦር የሻለቃ አሃድ የነበሩ የስናን አባጅሜ ሻለቆችንም ጭምር ከልብ ማመስገን ነው እንፈልግ ከህዝባችን እስከ ሰራዊታችን ድረስ ማለት ነው እንፈልግ። ነገም ከነገ ወዲያም ጥላትን አይቀጡ ቅጣት ቀጠን የመመለስ አቅሙን ትናንት ማሳይተነዋል። ነገም ለሚመጣው የጥላት ማጥቃት የትኛውንም ችግር ሳይበግረን ትናንት የደገምነውን ድል ነገ ከነገ ወዲያም መድገም የምንችልበት ቁመና ላይ ነን። ለየትኛውም ጥላት እኛ ለመቀበል ዝግጁ ነን። ተቀብሎ አይቀጡ ቅጣት ቀጥቶ ለመመለስ ዝግጁ ነን ማለት ነው እንፈልግ። አመሰግናለሁ። ጨርሻለሁ። እናመሰግናለን። አሁን በድጋሚ ጠላት ከሰኔ 11 ጀምሮ እስከ 19 በደጋዳሞት ወረዳ
ኪሳራ ካስተናገደ በኋላ አጠቃላይ ንጹሃን እንዲሁም ግርፊያዎችን እያካሄደ ይሏል ማለት ነው። ከዘረፋቸው መካከልና እንዲሁም አጠቃላይ ስለነበረው ንጹሃን ስለተፈጠረው ሀሳብ ለመስጠት መካከላችን ሻለቃ ጌታለ ይገኛሉ ማለት ነው። ሻለቃ ጌታለ እስከ አጠር አድርገው አጠቃላይ መራሹ የብልጽግና ሰራዊት ሽንፈቱን ካስተናገደ በኋላ ያደረሳቸውን ኪሳራዎችና የጨፈጨፋቸውን ንጹሃን አጠር አድርገው እስኪ ለማህበረሰባችን ማለት ነው። እሺ መልካም አመሰግናለሁ እድሉ ስለተሰጠኝ። ያው አሸባሪው ፋሺስት ዙፋን አስጠባቂው ሰራዊት ከሰኔ 10 እስከ ሐምሌ 10 አቅዶ የተንቀሳቀሰውን ውጊያ አልሳካለት አልሟላለት በማለት በጀግኖች የደጋዳሞት ሻለቃ አመራሮችና አባሎች ድል ተነስቶ ድባቅ ተመቶ በሚመለስ ሰዓት ሰርቷቸው የሄዱ በደጋዳሞት ህዝብና ማህበረሰብ ላይ ያደረሳቸው ክሳራዎች በሰኔ 11 ያው ያቀደው እቅዱ አልሳካለት በማለት በመጣበት እግሩ ፈርጦ ተመልሷል። ምንም አይነት ነገር ሳያደርስ ተመልሶ ሄዷል። ያው በየሰፈሩ እየገባ ሊጥና ያሉ የዕለት ምግብ የሚሆኑትን አጥፍቶ አጉደፋድፎ ተመግቦ አጥፍቶ ረብሾ ሄዷል። በቀጣይ ያው በ15 ያደረገው በ15 አይ ጠላት ወይም የፋኖ አባላት አለ የለም ብሎ በሚያስብበት አካባቢ ማጥቃት አድርጎ ደጋዳሞት ወረዳን ሰቀላ ቀጠናን እቆጣጠራለሁ ብሎ በመጣበት ሰዓት ያው ጀግኖች የደጋዳሞት ሻለቃ አባላት እንዲሁም ቃኝና መሐንዲስ ቀድመው ከፊት በመገኘት በተጨባጭ 3 ጥቁር ክላሽ 8 የክላሽ ካዘና 8 F1 ቦምብ በተመሳሳይ ይሄ ስፍር ቁጥር የሌለው ተተኳሽና የወታደራዊ ቁሳቁስ ሻንጣዎችን በመማረክ ወደ መጣበት ቀጠና አስፈርጠው መልሰውታል። በዚህ በተጨማሪ ይሄን እንቅልፍ በመንሳት ደጋዳሞት ወረዳን እቆጣጠራለሁ፣ ማህበረሰቡን ጤና ነሳለሁና እዘርፋለሁ፣ እንደፈለገ ማህበረሰቡን አሳድዳለሁ ወይም ታጋዩን ረብሻለሁ ብሎ ያቀደው ሰራዊት ሰኔ 18 በሚሸት ማጥቃት በሚያደርግበት ሰዓት መከላከል ይዘን ጋው በ19 ባደረገው እንቅስቃሴ መሰረት የደጋዳሞት ሻለቆች በነ ሻለቃ ዝናቡ ልንገረው ከድርጅት አመራር በነ አበበ ሰምሆን መሪነት እንዲሁም ከስናና አባጅሜ ቃኝና መሐንዲስ ተቃመሪ ሻለቃ ንብረት አስተባባሪነት የደጋዳሞት ሻለቃ አወቀ ይታይ የደጋዳሞት ሻለቃ 2 ሻለቃ አዛዥ ገበያው ታደሰ አማካኝነት በ18 ምሽት ጠላት ይዞትና ተቆጣጥሮት የነበረውን ቀጠና ምሽት አስሰን በመመለስ እንዲሁም በበላይነት ሲያስተባብሩ የነበሩ የ99ኛ ክፍለ ጦር ዘመቻ መምሪያ ኃላፊ ሻለቃ አባይ ነው በላይ የቃኝና የ99ኛ ክፍለ ጦር ቃኝና መሐንዲስ ሻለቃ መሪ ሻለቃ ኤርሚያስ ካሳ አማካይነት በ18 ባደረግነው ጠላት ይዞት የነበረውን ቀጠና ቅኝት አድርገን 12 ሰዓት ላይ የእጅ በእጅ ተኩስ ከፍተን በጠላት ላይ ከፍተኛ የሆነ ኪሳራና ድል ተጎናጽፈንበታል ማለት ነው። በሚመለስበት ሰዓት በንጹሃን ላይ ያደረሰው በደል ይሄ ነው ማለት አይቻልም። በ15 በጠሊምቡጥላ አካባቢ በመጣበት ሰዓት ይሄንን ሙሉ ቀደም ብዬ ስዘረዝረው የነበረውን ተተኳሽና መሳሪያ ወታደራዊ ቁሳቁስ በሚማረክበት ሰዓት በሚመለስበት ሰዓት ወደ ቀጠናው ተመልሶ ወደ ገነት አቦ በሚመለስበት ሰዓት ምንም ያላሉ ከቤታቸው የተቀመጡ 7 ንጹሃንን ረሽኖ ሄዷል። 7 ንጹሃን ሕፃን ሳይቀር የ13 የ12 ዓመት ወጣት ጨምሮ ረሽኖ የሄደበት አጋጣሚ አለ። በተመሳሳይ በ19 ያደረገው ይሄንን ነው ግፍና በደል የሰራው የደጋዳሞት ማህበረሰብ ይበርታሙስ ገበያ የነበሩ ሱቆችን ሻይ ቤት ሰርተው የሚያድሩ ንጹሃንን ከ10 ከ15 ያላነሱ ንጹሃንን ረሽኖ ቤት ንብረት ሀብት ንብረታቸውን አውድሞ አቃጥሎ ሱቃቸውን ዘርፎ የሄደበት አጋጣሚ አለ። ይሄን ያደረገው ደግሞ የሀገር መከላከያ ሰራዊት ነኝ አገርን ነፃ ወጣለሁ ብሎ የተቀመጠ ሰራዊት ሳይሆን
የግለሰብ ዙፋን አስጠባቂ የግለሰብ ስልጣን ጠባቂ ሰራዊት ስለሆነ ሌባ ነው፣ ወራዳ ነው፣ ጅል ነው። ይሄን የሀገር መከላከያ ሰራዊት ሊሰራ የማይችል ታሪክ ሰርቶ የተመለሰ የሀገር መከላከያ ሰራዊት ነው ብለን የማናምንበት ነገም ከነገ ወዲያም የምናሸንፍበት ድል የምንነሳበት ታሪክ የምናስዘክርበት ወቅትና ሁኔታ ላይ እንገኛለን። ነገም ከነገ በስቲያም ከአንዴም ሁለቴም አይቶታል፣ ሞክሮታል። አይደለም ደጋዳሞትን ፍኖተ ሰላም ባህር ዳርን እስከ አዲስ አበባ የሚሄድበት ወኔም አለንም። ከመጨረሻው እንታገለዋለን። እስከ መጨረሻው የመጨረሻ ድላችን ለአማራ ይሆናል የሚል ሐሳብ አለኝ። አመሰግናለሁ። ወዳችኋለሁ። የሚያስተላልፉልን መልእክት ሻለቃ ኤርሚያስ እንደው አጠቃላይ የሀገር መከላከያ ሰራዊት ተብዮ ለፖሊስ ለሚሊሻ እንዲሁም ለአድማ ብተና የሚያስተላልፉት መልእክት ካለ ምናልባት በአገዛዙ ዘንዳ እንግዲህ መከላከያ ሰራዊት ወደ ፋኖ በሚቀላቀልበት ሰዓት ይረሸናል ያልሆነ ነገር ፕሮፓጋንዳ እየተነዛ ስለሆነ እስኪ ምናልባት አጠቃላይ ጥምር ጦርነን ተብሎ ለሚጠራው ለብልጽግና ሰራዊት የሚያስተላልፉት መልእክት ካለ እስኪ አጠር አድርገው ገለጻ ያርጉ። መልካም አመሰግናለሁ እድሉ ስለተሰጠኝ። እንግዲህ እኔ ማስተላለፍ የምፈልገው በጥላት ጸጥታ መዋቅር ውስጥ ላሉ ጥላቶቻችን በምንሻ እንዲሁም በፖሊስ በአድማ በትንና በፌዴራል ፖሊስ እንዲሁም በመከላከያ ደረጃ ያሉ በመዋቅር ውስጥ ተቀምጠው እኛን በአማራ ደም እጃቸውን እየታጠቡ የሚታገሉና የሚያገለግሉ ጥላቶቻችን ላይ መናገር እንፈልገው ምናልባት ነገ ከነገ ወዲያ ይሄን ስርዓት 100% ላይ ሆኜ የምናገረው ከህዝባችን ጎን ሆነን በአጭር ቀንና በአጭር ሁኔታዎች ገልጽሰን እንደምንጥለው 100% ይተማመናለሁ እና ምናልባት በህዝብ ደም እየታጠቡ የሚኖሩ ጥላቶቻችን ምናልባት ጥላት የሚያወራው የውሸት ትርክት ትረሸናላችሁ፣ አይቀጡ ድርጅት ተደርጎባችሁ ሰብአዊ መብታችሁ ተጥሶ ነው የምትቀመጡ የሚል የሰበካ እንቅስቃሴ ያደርጋል ጥላት። ግን ጥላት በሚያወራው ልክ አይደለም ከርቶ የአማራን ህዝብ ነፃ አወጣለሁ ብሎ መጥቶ ቀርቶ ትናንት ጥይት ሲጨርስ ሲያቅተው እስከ መጨረሻው ተፋልሞን ተዋግቶ እንኳን በክብር ማርከን ለቤተሰቦቹ አሳውቀን ከወረዳ ወረዳ ከዞን ተነጋግረን በክብር እየሸኘን ሰርቶ የሚበላው ሰርቶ እንዲበላ የትግል አጋሮቻችን የሚሆን ከሆነ ደግሞ እሱን በፈቃደኝነት ቃለ መጠየቅ እየጠየቅ እያስተናገርን እንገኛለን። አይደለም በሰላም ሰዓት ከርቶ ቀርቶ በጥላት በአውደ ውጊያ ላይ እንኳን ጥይት ጨርሶ ወይም ከአቅሙ በላይ ሆኖ ሽንፈትን የተላበሰ ጥላት እንኳን የአቅም ግንባታ ሰጠን የትግሉ ምንነት አስገንዝበን የሚታገለውን እንዲታገል ሰርቶ የሚበላውን እንዲሰራ እያደረግን እንገኛለንና ዛሬ ላይ የዕለት ከርስን እየሞላ በአማራ ህዝብ ላይ አሰቃቂ ጭፍጨፋና መከራ የምታሳይ የጥላት አባል በክብር ይሄንን አረሞ የሆነ መንግስት ውልቅ ጣል አድርገህ የሰላም ባለቤት እንድትሆን እፈልጋለሁኝ። መልእክት ማስተላለፍ የምፈልግ በነጻነት እንድትኖርና ነጻነት ግን የምታውጅበትን መንገድ የምንሞትለት ድርጅትና ዓላማ ሰፊ ቤት አለው፣ ሰፊ ነጻነት መስጠት ይችላል። በክብር ብትመጡና ይሄንን መንግስት ብንጥል ማለት ነው እንፈልግ። ጨርሻለሁ። አመሰግናለሁ።